የአዲሱ የአማራ ፋኖ ድርጅት መሪ የመጀመሪያ መግለጫው መስጠቱ ተነገረ። በመከላከያ ተቋም ውስጥ በርካታ መኮንኖችን በማሰልጠን ስመጥር የሆነው አመራር ለጓዶቹ አስቸኳይ ጥሪ ማቅረቡም ተሰምቷል። የአማራ ፋኖ አዲስ ድርጅት በመሠረተ ማገዝ አስደናቂ ድል ማግኘቱ ሲበሰር ብዙዎች በበጎ አድራጎት የሚያውቁት ማስተር አብነት የመጨረሻ ጥሪውን አቅርቧል። የተወደዳችሁና የተከበራችሁ የሐዲስ ሚዲያ ቤተሰቦች ለሰዓቱ ታዳምጧቸው ብለን ያሰብናቸው መረጃዎች ይዘን ቀርበናል። መረጃዎቹ በፍጥነትና በጥራት እንዲደርሷችሁ ደግሞ ሐዲስ ሚዲያን ሰብስክራይብ፣ ቪዲዮ ላይክ፣ ሀሳብ አስተያየት መስጠት እንዳይረሳ። ሞገሴ ሽፈራ አብራችሁ ቆይታ አደርጋለሁ። እስከ መጨረሻው አብራችሁን ቆዩ። በመከላከያ ተቋም ውስጥ በርካታ መኮንኖችን በማሰልጠን ስመጥር የሆነውና ያለፉትን ዓመታት ፋኖን በመቀላቀል አስደናቂ ስራዎችን እየሰራ የሚገኘው ሻለቃ ሲሳይ ለቀድሞ ጓዶቹ አስቸኳይ ጥሪ ማቅረቡ ተነገረ። ፋኖን ያልተቀላቀልነው እንደ አማራ አንድ ስላልሆናችሁና ወደ የት እንደምንሄድ ግራ ተጋብቶን እያላችሁ አማራን አንድ እንዲሆን ግፊት ታደርጉ የነበራችሁ የቀድሞ የመከላከያ ሰራዊት አመራሮች ጓደኞችም ዛሬ አማራ አንድ ሆኗልና ፍላጎታችሁ በመሪዎቻችን ቁርጠኝነትና ብስለት ተከናውኗልና ኑ በጋራ ታሪካችንን ጻፍ። ከዚህ በኋላ ለአማራ ለመታገል ሜዳው ምቹ፣ በሩም ክፍት ነው። አሁን የሚያስፈልገው የእያንዳንዳችን አማራዊ ቁርጠኝነትና ውሳኔ ነው ሲል ጥሪ ማቅረቡ ተነገረ። አረበኛው እኛ በመቆየታችን የልባችን መሻት ተሳክቷል ያለ ሲሆን እያነባንም ቢሆን በደስታ ተቃቅፈን እየቦረቅን ነው። አንድነታችን እንደናፈቃችሁ፣ መለያየታችን እንደሰበራችሁ፣ በጥላት አረድ በክብር ያለፋችሁ እህት ወንድሞቼ ከዘገየም ቢሆን የዛሬው ብስራት እናንተ በክብር ያለፋችሁበት ቅድስት ዓላማ ያሳካ ነውና እኛም ቃላችን አክብረን ቸነፈሩን ችለን የተሰዋችሁለትን ዓላማም ዳር እናደርሰዋለን ሲል ገልጿል። በመከላከያ ተቋም ውስጥ በርካታ መኮንኖች በማሰልጠን ስመጥር የሆነው ሻለቃ ሲሳይ በ1998 ዓ.ም ሰራዊቱን ከተቀላቀለ በኋላ አዲስ አበባ ዩኒቨርሲቲ ጨምሮ በተለያዩ የግልና የመንግስት ዩኒቨርሲቲዎች የመጀመሪያና የማስተርስ ዲግሪውን በማድረግ በብር ሜዳሊያ መመረቁ ይታወሳል። ሻለቃው በዩናይትድ ኔሽን ከ12 በላይ የስልጠና ማረጋገጫ ሰርቲፊኬት በማግኘት በጦሩ ስመጥር ጀግና መሆኑ ሲነገር ተቋሙ እስከለቀቀበት ድረስ በርካቶች ከማሰልጠና ከማስተማር ባለፈም የስርዓተ ትምህርት ጥናትና ምርምር ቡድን መሪና አካዳሚክ ዲፓርትመንት ዲን እንደነበረም ታሪኩ